የምረጡ ቅስቀሳ ነበር ኩንካይና በትመቃ ማስተካከለበት አኩል እኔ ከትምህርት ማለት ነው እኔ መማሬ ችግር የለውምና ዝርጥ አንግል እና ገበሉ አስተኒ ደንደሴ ኢደንደሴ ምናምን ብላችሁ ብዙ ነገር አስተምራችሁናል ማለት ነው። አሁን ይሄ ምንም አይጠቅም ነገር ዝርጥ አንግል ምንድነው የሚጠቅመው ነው? እኔ አሁን ስራ ማጣቴ አይደለም የሚቆጨኝ ማለት ነው። ስራ ተምረን 18 ዓመት ስራ ማጣታችን ሳይሆን ማለት ነው። አሁን ገበሉ አስተኒ ምናምን የሚለው አሁን ለምሳሌ እኔ አሁን ካለበት ላይፍ ጋር ምንድነው የሚያገናኘው ነው? ደንደሴ ኢደንደሴ አጥቢ ከሆኑት እሳት ውስጥ ሸረሪት ምንድነው የሚጠቅመው ነው? ያውን ትምህርት አሁን ካለበት ላይፍ ጋር ምንድነው የሚያገናኘው? ዝርጥ አንግል ቋርገው በትልቁ አለሚ በእንግሊዘኛም ታሪጇለሽ። እሺ አልማኑ እንዲያረጋው አረጋና አልጀመርሽም እኮ ሰሪዋ እንት ወሰነሻል። ግን ወሰኛለሁ፣ በእናትህ ወሰኛለሁ። አይ ሃይማኖት ምናምን አይፈቅድም። ግን በቃ እንትን ነው ታውቃለህ። እኔ እና እሷ ያለን ነገር ነው ታውቃለህ ካልሽ እሺ ሰር ሄሎ ወይ በቃ ተበልታል። ምን እሺ ማን የድሮ ባሏ ከካናዳ መጥቷል። ሚል ተቀበለው እየሄደች ነው። መመለስ አይመስለኝም ነገረው ምናምን ብላኝ ነው። ሰማ ቆሎ ተጨምርበታል። አልሚ ቆሎ አርጊው አቅም በላይ የሆነ ነገር ነው። ለዛች የዳቢሎስ አውራጣት ለመሰለች ልጆች እኔ እንደምበዛባት ያውቃሉ አይደል? መቼስ ምን እኔ እሷን ሳገባት ማለት ነው በነጩ ድንኳን አይደለም በለቅሶ ድንኳን ነው እንዲሆን የምፈልገው፣ እየተለቀሰ ማለት ነው። ለሰርጋችን ምን ቆርሶ ኬክ ራሱ እኔ ከንፍሮ ቢሰራ በጣም ነው ደስ የሚለኝ። በሰርጉ ንፍሮ ምን ነው አንተ እርሶ ራሱ ማለት ነው ማለት ያለበት ልጄ እንዳልኩኝ ሳይሆን እሷን ሳልፈራ ዋልኩኝ ነው ማለት ያለበት። ያውቃሉ መቼስ ፊቷን አይደለ? ህልም ቢሆን አይፈታም። ስቃም አልቅሳም አዝናም ማኩርፋም ተደስታም አንድ አይነት ነው ፊቷ። እቺ ሌላ አካል የሌላት ሶስት መንታ ማለት ነው። ምኑን አመጣው አንተ? እኔ ራሱ ማለት ነው አልባሌ ቦታ ከሙሉ ብዬ ነው ማገባት እንጂ ከዚህ ሰርግ ሲጀመር አንደኛ የሚጠቀሙት እርሶ ኖት ማለት ምን ማለት አለው እንዴ? እድሜ ልኮት ላይኖት ሲፈሯት እኮ የነበረችውን ጭራቅ እኮ ነው እኔ መወስድሎት እኮ ከቤቶት አይደል እንዴ? እሷ እኮ ልታገባ ሳይሆን በብረት ፍርግርግ ውስጥ ታሽጋ አንበሳ ግቢ እኮ መጎብኘት የነበረባት ሰው እኮ ነው። ግን እኮ ውስጧ ንጹህ ነው አይደለ? እኔ አይቻልም እንጂ ቢቻል ኖሮ ጆሮዋን እንደ ቸኮሌት ልጣጭ ይዤ እንዲፈትቼ ውስጧን ባየው በጣም ደስ ይለኝ ነበር። ኧረ አንተ ልጅ ተው እባክህ ተው። ይኸውልህ እኔ ሲጀመር ማለት ነው ሽማግሌ ምናምን እንዳይልኝ ለእሷ አይደለም ሽማግሌ የ10 ብር ካርድ አልክም። ጥሎሽ ካሉኝ ጥያት ነው የምሄደው እያልኩ ማለት ምን ማለት አለው እንዴ? ወልደው እንዳትክልት ውሃ ብቻ እያጠጡ ላሳደጓት ልጅ እኔ እኮ ባል ማግኘቷ ራሱ እኮ ከበቂ በላይ እኮ ነው እኮ ሲጀመር ማለት ነው። ሰርጋችን ላይ ራሱ እኔ ብቻዬን ነው መገኘት ያለብኝ። እሷ ቤት ብትጠብቀኝና ደስ ይለኛል እያልኩት ነው። አታስፈልግ ነገር ምሽርታ ጎረቤት ምን ሰው እየደገፈም ለዛ እኮ ነው ቆየውሽ የሆነ አሮጊት አለና ለዛ ነው ብቻ ዛሬ አልኩት ይነሳል ተጠበቀኝ ያራዳል እስኪ ለርቦን ፈጣሪ ምንረዳው ስለላክልኝ አመሰግናለሁ። እዛ አይነት ሰው ሰላሰጠኝ አመሰግናለሁ። አብሽ ብቻ አንተ ራስን ጠብቅ። ወንድ ልጅ አይደለም ጋብዝ ጋር መተወራል ጨምርበትና ከኢት የምናወጣለን። እሺ ማለት አጅሪ ስንት ተቀበልኩ መጣና ከካምን ይሄን ሹት እንደምት ይሄን ብር ታውቃለህ? አረን ካርዘ ይሄን ረጥ ቅስቀሳ ነበር ኩንካይና በትመቃ ማስተካከለበት አኩ ማግባቴን እንድጸጸት ነው የምታረገኝ። በገባው ቁጥር የገባ የተወጣ ጭቅጭቅ ትላለህ እንዴ? የኔዋ ደግሞ ገንዘብ በወጣው በገባው ቁጥር ገንዘብ አምጣ ኬትራ ባጣይ አምጣ ይፈኝ ጉድ እኮ ነው። አንተስ? እኔ እግዚአብሔር ይመስገን በእውነት ባርኮ ነው የሰጠኝ። እኔ ጋር እንደዚህ ነገር የለም። እየዋሸ መሆን አለበት። እየደበክላት ነው እንጂ ሴት ሆና እንደዚህ እኛና እኔ እናሷጣኝ እንዴ? ዝም አትለውም። የሆነ ነገርማ መደብቃላት ነው። ለኔ ደግሞ የመረረኝ ነገር የቤተሰቦቿ ጉዳይ ነው። ሰኞ ይመጣሉ፣ ማክሰኞ ይመጣሉ፣ ሮብ ይመጣሉ፣ ሐሙስ፣ ቅዳሜ፣ ዓርብ ብቻችንን መሆን አልቻልንም። በቃ መሮኛል እኮ ነው ትዳር መደ አንተ እንደውም በጣም ምስኪን ነች እንዴ! እኔ ለምን የወፈርኩ ይመስላል? ተመልከተኝ እስቲ። ስትረስ ጭንቀት እኮ ነው እንደዚህ የሚያወፍረኝ እንትን የሚለኝ እኮ ጭንቀት እኮ ነው። እሱ ነው እኮ ማለት እኮ። እሺ አሁንስ ምንም ችግር የለብንም። አንተ እኔ ጋር ምንም ችግር የለም። በእርግጥ ያው ምናልባት ችግር ከተባለ ቁርስ ጠዋት ስነሳ ቁርስ በልተሃል ወይ ምሳ በላህ ወይ ቅርብልኝና ቁርስ ምናምን ባፍ ምናምን ተጎርሳለች። ሁለተኛ ከኛ ጋር አንተ የለም የለህም ሲጀመር አንተ